ድስታችን ላይ ዘይት እንደፋለን፣ ስጋ እንሰንሳለን፣ ካሮት እንጨምራለን፣ ሽንኩርት እንዘራለን፣ በደንብ አድርገን እናማስለዋለን፣ እንከድነዋለን፣ ከዛ እንከፍተዋለን፣ በደንብ አድርገን እናማስለዋለን። አሁንም ከዛ ዝም እንላለን። ከዛ ቤት ያፈራውን ቅመሞች እንጨምራለን። ማጂ ካለ እናረጋለን፣ ከሌለን ጨው እናረጋለን። በደንብ አድርገን ጥብስ እናረገዋለን። ከዛ ትንሽዬ ውሃ እናረጋለን። አካባቢያችንን እናጸዳለን። ከዛም ራይሳችንን እንጨምራለን አጥበን። ከዛም ቃሪያ ለጣዕሙ እንደዚህ እናረጋለን። ውሃን ከልሰዋለን። ከዛ በጣም ቀንሰን እናበስለዋለን ውሃውን እስከሚጨርስ። ከዛም በመጨረሻ እንደዚህ ብትንትን ብሎ ቆንጆ ሆኖ ብስል ይልልናል። ጾመኛ ለሆናችሁ ስጋውን ትታችሁ በካሮትና በሽንኩርት ብቻ ማረግ ትችላላችሁ። ካሮት የገባበት ራይስ በጣም ነው የሚጣፍጠው። ከዛም አረቦች መግሉባ ይሉታል። እንደ መግሉባ ከፈለጋችሁ ታረጉታላችሁ። ካልሆነም ከታች ወደ ላይ ዛቅ እያረጋችሁ ጨሪፋችሁ መብላት ትችላላችሁ። ባለቤቴ በጣም ሩዝ አምሮት ነበር ሰሞኑንና እኔ ደግሞ በጣም ቢዚ ነበርኩኝ። ዛሬ ቀለል ባለ መንገድ ጊዜ በማይፈጅ መንገድ አርጌ እንደዚህ አርጌ በጣም የሚጣፍጥ ጣት እጅ የሚያስቆረጥም አርጌ ራይስ ሰርቼለታለሁ። በጎኑም ሰላጣ እናረጋለን። እንቁላል የበሰለም ካለን ለዲኮር እናረጋለን፣ ቃሪያ። በመጨረሻም እንደዚህ የሚያምር ራይስ እንሰራለን ጊዜ የማይፈጅ። አይ ሆፕ ቪዲዮን ትወዱታላችሁ ብዬ ተስፋ አደርጋለሁ። በጣም ነው የምወዳችሁ። እንብላ። የዛሬ ይህንን ቪዲዮ ይመስልኝ ነበር። ወሬ ማብዛት ትተናል ዘንድሮ። አጠር ምጥን ያለች ቪዲዮ ናትና አይ ሆፕ ትወዱታላችሁ ብዬ ተስፋ አደርጋለሁ። በጣም ነው የምወዳችሁ። እንብላ። ባይ